እናቴ ማርያም የእግዚአብሔር እናት አንቺ የዋህ አንቺ ፍቅር ባንቺ ምክንያት ደርሻለሁ በቅቻለሁ ቆሜልሻለሁ ረድቻለሁ አስቄያለሁ አፍቅሬያለሁ ደስታውንም ፈጥሬያለሁ ኖሬዋለሁ ካላንቺ ውጪ ማንም ነኝ እኔ ብኖራለሁ ባንቺ እኔ አንቺ እስካለሽ እኔ ቆማለሁ አንቺ እስካለሽ እኔ ኖራለሁ ከጎኔ ከሆንሽ አሳካዋለሁ ያለ ምንም ፍርሃት ያለ ምንም እፍረት ያለ ምንም ጭንቀት እቆምልሻለሁ but this kind of mindset bro እንግዲህ ደስ የሚል ነገር እየሰማን ነው አሁንም ይሄን ቪዲዮ ከተመቻችሁ ሼር ላይክ እና ሪፖስት አድርጉልኝ በተናገርነው መሰረት አንዳንድ ቀበሌዎች ተግባራዊ ማድረግ የጀመሩ አሉ ደስ የሚል ነው ቤት ንብረታችንን ትተን አንፈናቀልም አሸባሪ አልሸባብን አንሻሽም ቤታችን ላይ ሃይማኖታችን ላይ እንሞታለን ብለው እርምጃ መውሰድ መከላከል የጀመሩ የተዋህዶ ልጆችን እየሰማን ነው አንድ ሁለት ሶስት ቀበሌዎች በቃ በጽናት ቆመው እየመከቱ ነው በጥሩ ሁኔታ እየመከቱት ነው እየተከላከሉ ነው ይሄ ደስ የሚል ነው ተነጋግረዋል ኔትወርክ ሰርተዋል እየተከላከሉ ነው በሚገባ 500 600 ሆኖ ተንጋግቶ ሲመጣ እነሱ 60 70 80 ሆነው እንደ ሲጋራ ባፍባፉ እየከተቱ እያጎረሱት እየመለሱ ነው ያሉት ሰምተናል ደስ የሚል ነው ይሄ ነው በቃ ይሄ ነው የሚያስፈልገው አሁን እንግዲህ እሳቱ ነውበታል ለመግባት ፈርቶ እየቀዘነ ዙሪያውን እየዞረ እየቀመሰ እየተመለሰ ነው ያለው አልሸባብ ማለት ነው ይሄ ወሃቢስት ይሄ አራጅ ገለህ ክርስቲያንን ገለህ የጽድቅ አክሊል ትሸለማለህ ብሎኛል ፈጣሪ እያለ እዚህ ምድር ላይ የሌለ የማይመስል በሎጂክ እንኳን በሐሳብ ደረጃ እንኳን ተቀባይነት የሌለውን ሐሳብ እንደዚህ አርጌ ሰው ገድዬ ጸድቃለሁ የሚል የጅላጅል የደደባ ሐሳብ የያዘ ወሃቢስት እየቀመሰ እየተመለሰ ነው እነዚህ ሁለቱ ቀበሌዎች ላይ ማለት ነው ሌላውም እንደዚህ ማድረግ አለበት በቃ ያልነው ይሄንን ነው ሌላው ደግሞ በተቃራኒው ጎረቤት መስላችሁ እየጠቆማችሁ እያስገደላችሁ እያሳረዳችሁ እያስፈናቀላችሁ ያላችሁ ሲፈናቀሉላችሁ ደግሞ ቤት እየገባችሁ ቤት እየሰበራችሁ ሳጥን እየሰበራችሁ ልብስ የምትዘርፉ ወርቅ የምትዘርፉ እንስሳትን የምትዘርፉ ደግሞ እንዳላችሁ ሰምተናል አሉባልታ አይደለም ዘመዶች ይዛናቸው አንዱም የተዘረፈና የተሰበረው ያክስቴ ልጅ ቤት ነው እነሱ ጫካ ውስጥ እያደሩ ቀን ቤታቸውን እያዩ ለሊት ጫካ ውስጥ ነው ያሉት ተሰደው ይኖራሉ እናንተ ደግሞ ለሊት እየገባችሁ ቤት ንብረት እየዘረፋችሁ እየመዘበራችሁ ነው ያላችሁት ከናንተ ጋር እንነጋገራለን ቀላል ነው እናንተ ይሄንን እየሰማን ነው ግን አሁንም ደጋግሜ የምለው እንደዚሁ ሌላውም በምስራቅ አርሲ አሁን እነዚህ ሁለቱ ቀበሌዎች እንዳደረጉት ሁሉም ቤት ንብረቱን ቤተክርስቲያንን ጥሎ መሸሽ ቤተሰቡን ጥሎ መሸሽ ዘመድ አዝማዱን ጥሎ መሸሽ ሳይሆን ኔትወርክ ሰርቶ ራሱን እንደዚህ እንዳሁኑ እንደነዚህ እንደ ሁለት ቀበሌዎች መከላከል መቻል አለበት አትድረስ ሲመጣ ብትከላከል መልሰው እንደዛው እንዳመጣሉ በቃ ደስ የሚል ነው በቃ እነዚህ ሁለቱ ቀበሌዎች ለሌላው ሞዴል መሆን አለባቸው በቃ ተከላከል ነው ያለው እንደዚህ በቃ እየተከላከልክ ራስክን አድነ ቆይ እየቆሰለና ቁጥር እየጎደለ ሲመለስ እግሩን ወደ እሳት የሚያስገባ ማንንም ጨካኝ ደፋር የለም እሱም ነፍስን ያዘው አንተም ነፍስን ያስከው አለቀ ስትከላከለው ይቆማል ከላይ ሄደ ስትሸሸው ይከተልሃል አትሽሽ ኔትወርክ ሰርተ ቆምና ተከላከል በቃ ጀጆ ወረዳ ላይ ደግሞ ወረዳ አስተዳደሮች የምታደርጉት ነገር እየሰማን ነው አጎራባች ቀበሌዎች ከሌላ ከአጎራባች ወረዳ ክርስቲያን አለቀ ኦርቶዶክስ ተጨፈጨፈ ኧረ ድጋፍ እንምጣው ሲባል እኛ ጋር ሰላም ነው አትምጡብን አትድረሱብን እያላችሁ ሌላ ወረዳ ድጋፍ ሊመጣ ሲል እየከለከላችሁ መሆኑን የወረዳ ባለስልጣኖች የምታደርጉት ነገር እየተሰማ ነው አዎ ለምን ምክንያቱም ክርስቲያን ኦርቶዶክስ ተጨፈጨፈ ማለት ሰላም ወረደ ማለት ነው መከታ ማለት ግን ያማችኋል እርምጃ ተወስዳላችሁ አሁን ደግሞ ምንድነው ያላችሁት ኦርቶዶክስ በተጠቃበት ሰዓት ተጠቃ ብሎ አጎራባች ቀበሌ የሌላ ወረዳ አጎራባች ቀበሌ ሊመጣ ሲል መከልከል ሰላም ነን ብላችሁ መከልከላችሁን ሰምተናል ከናንተም ጋር ምን ጠይቅበት ህጋዊ ጥያቄ የምናነሳበትና በህግ ፊት በችሎት ፊት የምንገትርበት ሰዓት ይመጣል ቀላል ነው የትም አታመልጡ ማንንም ግፍ ሰርቶ ማንንም እንደዚህ አይነት ጂኖሳይድ ሰርቶ በኦርቶዶክስ ላይ ሆነ በምንም ላይ እንደዚህ አይነት ሃይማኖታዊ ዘር ማጥፋት ሰርቶ ማንንም ሰው በነፃ የኖረ ባለስልጣን እዚህ ምድር ላይ ኖሮም አያውቅም ወደፊትም አይኖርም እናንተም አትኖሩም እንደዛው እንጣየቃለን ከናንተ ጋርም ማለት ነው ተቀምሳታለህ እያንዳንዱ ወደፊት ከዛ ሌላው ትውልድ በሰላም ይኖራል እናንተን ማስተማሪያ አድርጎ
በእናንተ የደረሰው በእኔ እንዳደርስ እያለ በሰላም መኖር ይጀምራል ወደፊት ማለት ነው።